አመሰግናለሁ። ያው ዝግጅታችንን ያው ትንሽ ዘግየት ብለን የጀመርነው ከዛ በኋላ ያው ቀጥታ ወደ ዝግጅቱ ወደ ጥሩ ዝግጅት አድርገናል ብዬ ነው የማስበው። ምክንያቱም እንደመዘግየት አንግል ብዙ እንትን የምንፈልገውን ያህል ሰርተናል ብለን አናስብም። ግን ያው ልጆቹ ላይ ያለው ሞራል ቡድን ውስጥ ያለው ነገር በጣም አሪፍ ነገር ስለነበረ ትሬኒንጋችንን በጣም በሞራል ደስ በሚል ሁኔታ ነው የጀመርነው እና ያለው ነገር አሪፍ ነው ብዬ ነው የማስበው። እሱን ደግሞ ያው ኤሲቲ ካፕ ውድድር ላይ በተወሰነ መንገድ አሳይተናል ብዬ ነው የማስበው። ያው ኤሲቲ ካፕ ውድድር ዋንጫ አንስተናል። ዋንጫ ማንሳተው ግን ያው ለፕሪሚየር ሊጉ ያው ሞራል ነው እንጂ የሚሆነው የተለየ ነገር አለው ብዬ አላስብም። ምክንያቱም ብዙ ጊዜ ኤሲቲ ካፕ ዋንጫ የወሰዱ ቡድኖች በኋላ ላይ ሲቸገሩ እናያለን። ይሄን ነገር አስቀድመን እኛንም ስለምናውቀው እንደ መዘጋጃ አድርገን የወሰድነው የኤሲቲ ካፑን ውድድር። ግን ዋንጫ ማንሳታችን በተለይ ስብስቡን ካየው በጣም ወጣቶች ናቸው፣ ከሌላ ቡድን የመጡ አሉና እነሱን ለማቀናጀት በጣም ሰርተን ነበረ። እዛ ላይ አንድ ነገር አይተናል ብዬ ነው የማስበው። ዋንጫ ማንሳታችን ደግሞ ቲማችን ላይ የሚጨምረው ብዙ ነገር አለ። ካየው ደጋፊው ላይ ተጫዋቾች ላይ ያለው ስሜት ከፍተኛ ነውና ይህን ነገር ይዘህ መሄድ ራሱ ወጣቱ በሞራል ስታስተካክለው አሪፍ ነገር ይመጣል ብዬ ነው የማስበው። እንግዲህ ፕሪሚየር ሊጉ ጨዋታ ከ4 ቀን ምናምን በኋላ ይጀምራል። ለሱ በደንብ ተዘጋጅተናል። እንግዲህ ፕሪሚየር ሊጉ ላይ ጥሩ ነገር እናያለን ብዬ ነው የማስበው። ኮቺንግ ስታፍ ውስጥ እንግዲህ እዚህ ክለብ ውስጥ በተጫዋችነት ታሪኮች የሰራችሁ አንተ ፋሲሎ አላችሁ እና ያ የጊዮርጊሳዊ ስሜት ኮቺንግ ስታፍ ውስጥ መኖሩ ለቡድኑ አጠቃላይ ውድድር ዘመን ጉዞ አጠቃላይ ለጊዮርጊስ ስለሚኖሩ ይሄ ትልቅ ነገር ነው። ለእኛ ብቻ ሳይሆን ለሙሉ ለኢትዮጵያ ፉትቦል ይጠቅማል ብዬ ነው የማስበው። ያው እኛ እኔም አዳነም ፋሲሌንም ካያት በቅዱስ ጊዮርጊስ ትልቅ ታሪክ የሰራ ጊዮርጊስ ምን እንደሚፈልግ ምን አይነት ቡድን እንደሆነ በደንብ የምናቅነን እና ያን ነገር ልጆቹ ላይ ለማስረጽ እኔም ሁላችንም በየቦታው ብዙ ጥረት እናደርግ ነበር። ያ ነገር ትልቅ አስተዋጽኦ አድርጓል ብዬ ነው የማስበው። ያው እርስ በርስ ያለን መከባበር በጣም ከፍተኛ ነው። ኮችንግ ስታፉ ለመስራት ያለው ፍላጎት ሁሉም ወጣት ነው በአሰልጣኝነት እንግዲህና ያለን ህብረት አንድነቱ ይሄ ነገር ልጆቹ ላይ ተጋብቷል ብዬ ነው የማስበውና በደንብ ምን እንደምንፈልግ በደንብ እየተረዱ ነውና ይሄ ኮችንግ ስታፍ መኖሩ ለቅዱስ ጊዮርጊስ በተለይ በዚህ በወጣቶች አሁን ካለንበት አንግል ይሄ ኮችንግ ስታፍ ትልቅ ነገር እየሰራ ነው ብዬ የማስበውና እኔ በጣም ደስተኛ ነኝ። ደስ ብሎን ነው የምንሰራ ያለነውና ለጊዮርጊስ ደግሞ በዚህ ሰዓት በጨዋታ ዘመኔ ብዙ ነገር አሳልፈን እንደገና ደግሞ ይሄን ቡድን በአሰልጣኝነት ማሳለፍ ለእኛ በጣም ብለኞች ነን እና እዚህ አንግል ተነስተን ነው እንግዲህ የምንሰራውና በጣም አሪፍ ነገር ለጊዮርጊስ ብዬ ነው የማስበው። እንግዲህ ኳስ ጨዋታ ባንዴ እንዲህ አይባልም፣ ግን የለበስነው የጊዮርጊስን ማሊያ ነው። ጊዮርጊስ ያሸናፊነቱ። ስለዚህ ማንም ገባ ወጣትም ሆነ እንትን ሆነ ሁል ጊዜ እኛ ስለ ዋንጫ ነው የምናስበው። አሁንም ዝግጅታችንን ስንጀምር ከመጀመሪያው ቀን ጀምሮ የምናወራው የነበረው ስለ ሻምፒዮንነት ነው። ምክንያቱም ጊዮርጊስ ላይ ሁለተኛም ወጣ 20ኛም ወጣ እኩል ነው ለጊዮርጊስ ሁሌ አንደኝነት ነው። ስለዚህ ይሄን ነገር ቅድም ያልከው ላይ ኮቺንግ ስታፉ በደንብ ያውቋል። ስለዚህ ይሄን ነገር ነው ልጆቹ ላይ በደንብ እንዲገባቸው ስንፈልግ የነበረው እና ልጆቹ ላይ ያለውም ስሜት ያንን ነው። ያው ሲቲ ካፕ ላይ ካየኸው ለእያንዳንዱ ጨዋታ ይታገሉ ነበር፣ ለእያንዳንዱ ኳስ እጅ አይሰጡም ነበርና እንደዚህ አይነት ቡድን ነው ጊዮርጊስ ሁሌ የሚፈልገውና ይሄ ነገር አሪፍ ነገር እናመጣለን ብዬ ነው የማስበው። እኔ ስለ ዋንጫ ነው የማስበው ሁሉ ጊዜ። አመሰግናለሁ።